ከምንም በፊት ግን ለረመዳን ልናዘጋጀው የሚገባው ልባችንን አላህ ተባረከ ወተዓላ ገጽታና ዱንያዊ ቁሳቁስና ከምንም በፊት ከምንም በላይ የሚያየው ልብን ልብ ከተስተካከለ ሌሎች የሰውነት አካላቶች ይስተካከላል፣ ነገሮች በሙሉ ያምራሉ። ልብ ከተበላሸ የቤት ማማር፣ የልብስ ማማር፣ የሰውነት መደለብ ምንም አይጠቅም። ለረመዳን ቤታችንን ልብሳችንን ከምናጸዳው በላይ ከዚያ በፊት አስቀድመን ልባችንን ልናጸዳ ይገባን። አላህ ተባረከ ወተዓላ ከእኛ ውስጥ የሚያየው አንደኛ ደረጃ የሚፈልገው ልብን ከመሆኑ አንፃር ልብን ከምቀኝነት፣ ከኩራት፣ ከጥላቻ፣ ከሸረኝነት ሳናጸዳ ውጫችንን ቤታችንን ብናጸዳ ዋጋ አይኖርም። ደጋግ ቀደምቶች ረመዳንን እንዴት ነበር የምትቀበሉት ተብለው ሲጠየቁ ከእኛ ውስጥ ልቡ ላይ የሙስሊም ጥላቻ እያለ ረመዳንን ለመቀበል የሚዘጋጅ አልነበረም ብለዋል። ከረመዳን አስቀድመን አላህ ተባረከ ወተዓላ ከሚጠላው ነገር ልባችንን ልናጸዳ እንደሚገባን የሚያሳይ ዝግጅትና ሁኔታ ነበር ያላቸው። መዋደድ፣ መረዳዳት፣ መደጋገፍ፣ መተዛዘን የሙስሊም ባህሪና መለያ ነው። በተቃራኒው ደግሞ መቆራረጥ፣ መኮራረፍ፣ መጨካከን፣ አንዱ ለሌላኛው ሸርና ክፉ ማሰብ የሙስሊም ባህሪ አይደለም። አላህ በተከበረው ቃሉ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ብሏል። ሁላችሁም በአላህ ገመድ ተሳሰሩ፣ አትበታተኑ፣ አትለያዩ፣ እርስ በርስ አትባሉ፣ አትወዛገቡ ብሏል። የሙስሊም የጥንካሬው ሚስጥር አንድነቱን